እንግዲህ ትላንትና አበጋዝ ታደሰ ወይም ጋሽ አበጋዝ ኦዲየንሶቹ ማስፈራራት ተያይዟል። እኔ ሩታ እምቢ ካለችኝ ከሌላ ሴት ጋር ብመጣ እንዳታዝኑብኝ፣ በእኔ እንዳታዝኑብኝ። ታዲያኛ ብርቃችን ነው እንዴ? ብርቃችን ነው እንዴ? አንተ ሴት ይዞ መምጣት አዲስ አይደለክ። 45 ሴት ነው የምታመጣው። ታሳየናለክ በመልክ በጥቁር በቀይ በምናምን እያደረግ። ስለዚህ እኛ እኮ ብርቃችን አይደለም፣ ሩታም ብርቁ አይደለም። ግን አንድ ነገር ልንገርክ፣ ከሩታ በተጣላ ቁጥር ሌላ ሴቶችን የምትጎትተው ይሄ ትዳር እኮ አይደለም። ሲጀመር አንተ ያው የታወክ ስለሆነ ነጽዬም ወደ ገዳም ስለገባይ፣ ቀጣይዋ ደግሞ ዛሬ ማታ ጠብቁ ይምላለች። አብረሽ እኔን ነጽ ብቻ አይደለም የጎዳው እኔንም ጎርቶኛል፣ ዛሬ ማታ ጠብቁ ብላ እያለቀሰች ፎቶግራፍ ፖስት አድርጋለች። እሷን ደግሞ ዛሬ ማታ እንጠብቃለን ማለት ነው። ትናንትና ኮሜንት ላይ ጠይቄ ነበረ፣ ነጽ ገዳም ገብታለች፣ ቀጣይዋን ማንን እንጠብቅ ብዬ ነበር። እንግዲህ ቀጣይዋ መታለች ማለት ነው። ዛሬ ፖስት ታለች። 35 ደቂቃ ምናምን ሆኗታል ከፖስተች። እና እንግዲህ አቶ አበጋዝ ታደሰ እኛ ብርቃችን አይደለም አንተ ሴት ማመላለስ ወይም ሴት በቪዲዮ እንዲህ እያቀፉ እያንጠለጠሉ እንዲህ እያደረጉ ማምጣት ብርቃችን አይደለም። አይተናል። ምንም አይዶን ኬር፣ አይበርደንም አይሞቀንም። ዚስ ድራማ፣ ህይወት ድራማ። ስለዚህ እኛ ምንም አይመስለንም ማለት ነው። እና ኦዲየንሶችን አታስፈራራቸው። እኔ ያንተ ኦዲየንስ አይደለሁም። ባይዘዌ ያው የሚሰማኝን እናገራለሁ። እና ወደ አላዛር ደግሞ ስመለስ እንግዲህ ይሄ የምታዩት ልጅ አላዛር ለትንሱ ዘበኛ ወይም ጠባቂ ወይም ደግሞ አጫዋች ቤቢ ሻርክ እያለ የሚያጫውታት ማለት ነው። ሲደብራት የሚያጫውታት ቤቢ ሻርክ እያለ ምናምን የሚያዝናናት ማለት ነው። እና አበጋዝ ማን ነው አላዛር አምጥቶላታል ለትንሱ ማለት ነው። ያው እየለመናት ነው፣ እባክሽን ላጫውትሽ፣ ከኔ ጋር ሁኚ፣ አላዛርን ተይው፣ እኔ እሻልሻለሁ፣ እኔ መለሎ ቁመተ መለሎ ደረተ ሳንቀው ምናምን አማችነት ራሱ ብትጠቀሚ እኔ የብረት መዝጊያ ነኝ እያለ እየለመናት ነው ትንሱ ማለት ነው። እንግዲህ አላዛር ምንም ማድረግ አይቻልም። ያው እንግዲህ አንዳንድ ወንዶች እንዲህ ነው ጸባያችሁ እና እንግዲህ ዘሄር ይሆናችሁ። ለማንኛውም ማንን ዩቲዩበር ነው ምናምነው? ጥሩ ዩቲዩበሮች መጡ ብለን ሰፍ ብለን ስንሄድ እነሱም ህይወትን ድራማ ያደርጉታል። ቆይ ማን ነው የሚታመነው? ግን እኔ በነገራችሁ ላይ እነኚህ ዩቲዩበሮች ግን ትዳር ይዘው ልጅ ወልደው ይኖራሉ። በስነ ስርዓት ትዳር ይይዛሉ፣ ልጅ ይወልዳሉ፣ ኑሯቸውን በስናት ይመራሉ። ምክንያቱም እነሱ አይምሯቸውን ሁሉ ብር እኮ የተቆጣጠረው። ስለዚህ ትዳር የሚይዙ አይመስለኝም። ይቅርታ አድርጉልኝ፣ ትዳር የሚይዙ አይመስለኝም።